ውድ የኢትዮጵያውያንና ከኢትዮጵያ ውጪ ያላችሁት ክርስቲያኖች በሙሉ ሰላም ጤና ይስጥልኝ። እንደምን አላችሁ? አንድ ነገር አዲስ ነገር ይዤላችሁ መጥቻለሁ። ያ ነገር ምንድነው ካላችሁ የኢየሱስ ክርስቶስ አዳኝነቱና የኢየሱስ ክርስቶስ ጣልቃ ገብነቱን የኢየሱስ ክርስቶስ ሕያው የሆኑ የትንሣኤን ታሪኩን ለማውራት በዚህ መስኮት ላይ ቀርቤያለሁ። ወንድሞቼ ወገኖቼ ሆይ ይህን መልእክት የምትሰሙት ሁላችሁም ለጓደኞቻችሁም ለቤተሰቦቻችሁምና ለሚመለከታቸው ለሁሉም ሼር፣ ላይክ፣ ኮምፕሊት እና ኮሜንት ላይ ኢየሱስ ያድናል ብላችሁ ጻፉ። ነገር ግን እናንተ ሼርና ኮምፕሊት በምታደርጉበት ጊዜ አንድ ሰው ወደ ኢየሱስ ክርስቶስ ሊመለስ ይሆናል። አንድ ሰው ወደ ክርስቶስ ወደ ሕያው እግዚአብሔር ቃሉ ሊመጣ ይችላል። አንድ ሰው ከሞት እስራት ሊያመልጥ ይችላል። አንድ ሰው ወደ እግዚአብሔር መንግስት ላይ ሊጨመር ይችላል። ይሄን የሚሰማ ሰው ወንጌል ያሸንፋል። ወንጌል ለዘላለም አልፋና ኦሜጋ የሆነው እግዚአብሔር ወንጌል ለዘላለማዊ ነው። ወንጌል ያሸንፋል። ወንጌል የእግዚአብሔር ቃል ነው የሚለው ቃል ሁላችሁም ለጓደኞቻችሁና ለቤተሰቦቻችሁ ሼር፣ ላይክ፣ ኮምፕሊት እንድታደርጉኝ በጌታ ስም አሳስባችኋለሁ። ሻሎም።